ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው ክፍሌ አለሙ ነኝ። ከአጎራባች ወረዳዎች ጋር እየተካሄደ ያለው የጋራ ምክክር ከአካባቢዎቹ የወንጀል ድርጊት እየቀነሰ እንዲመጣ ማስቻሉን በከፋ ዞን የጌሻ ወረዳ ሰላም ጸጥታና ሚሊሻ ጽሕፈት ቤት አስታወቀ። በወረዳው የሚሊሻና ፓትሮል ቅኝት አገልግሎትን ለማጠናከር በትኩረት እየተሰራ መሆኑንም የጽሕፈት ቤቱ ኃላፊ ደረጀ ደምሴ ተናግረዋል። ምህረት ማሞ ተጨማሪ አላት። በጌሻ ወረዳ የአካባቢውን ሰላም ለማስጠበቅ እስከ ታችኛው መዋቅር በመውረድ በማደራጀትና ኦሮንዶችን በማስተባበር ብዙ ስራዎችን መስራት መቻላቸውን የወረዳው ሰላም ጸጥታና ሚሊሻ ጽሕፈት ቤት ኃላፊ አቶ ደረጀ ደምሴ ተናግረዋል። የቀበሌ ፓትሮል ቅኝቶችን አሰልጥኖ ወደ ስራ በማስገባትና ትልቅ ስራ መስራት መቻሉንም አቶ ደረጀ ተናግረዋል። የቀበሌ ፓትሮል ቅኝቶችን አሰልጥኖ ወደ ስራ ማስገባት ላይ እነሱ ትልቅ የፖሊስ አጋዥ ናቸው። ትልቅ ስልጣን ነው ለነሱም ያለውና እነኚህ ፓትሮል ቅኝቶችን አደራጅቶ ወደ ቀበሌ ማስገባት ብቻ ሳይሆን አስገብተናል። ሁሉም ቀበሌ ላይ ስናስገባ መልሶ ማደራጀት አለ፣ መገምገም አለ። ያሉበት ደረጃ ምንድነው ሲሰሩ ነበሩት፣ ምን ውጤት ነው አመጡት፣ ምንድነው የገጠማቸው ጉዳይ። እዛ ደግሞ በህዝብና በመንግስት በፖሊስ ታምኖ ወደ ስራ የገቡ ሰዎች በታማኝነታቸው ወንጀል መከላከል ስራን አጽንኦት ሰጥተው እየሰሩ ነው አልሰሩም የሚለውን በወር አንዴ ይገመገማል። ይሄ ተገምግሞ ጥሩ ስራ እንዳለ ነው ግምገማው የሚያሳየው። ከፖሊስ ጋር አብሮ ተቀናጅቶ ማታ ሮንድን በመዞር ፓትሮል በማድረግ እንግዲህ ለውጥ ሰዎች ስገቡ ወዳውኑ ለፖሊስ ለቀበሌ ምድብተኛ ፖሊስ ጥቆማ በመስጠት በፓትሮል ቅኝት ጥቆማ 3 አዳዲስ ሰዎችን ይዘናል። እነኚህ አንዱ ከሳይለም ወረዳ መጣ ነው፣ አንዱ ከብጣ መጣ ነው፣ አንዱ ከጌጫ ከማሻ ዞን ከጌጫ የመጣ ነው። ይሄ ትልቅ ስራ ነው እየተሰራ ያለው የሚለውን ነገር ነው የምናገረው። ይሄ ብቻ ሳይሆን አሁን ታች ያለውን ሰላም ለማምጣት እኛ እንደ ጌሻ ወረዳ የቀበሌ ላይ ማህበረሰብ አቀፍ ወንጀል መከላከል አገልግሎት መስጫ ጣቢያዎችን እያቋቋመን ነው። አስመርቀናል። እዛ አካባቢ ህብረተሰቡ ችግር ሲደርሶ አቤቱታ ለማሰማት ከቀበሌ እስከዚህ ከሚመጣ እዛው ማህበረሰብ አቀፍ ወንጀል መከላከል ጣቢያው ስናቆም በቅርቡ እዛ አገልግሎት እንዲያገኝ ነችቲ ቀበሌ ላይ ተሰርቷል። በተዘዋዋሪ በወዶ ክላስተር አሁን ተሰርቷል የሚል ነገር አሁን ስራ ላይ ናቸው። ያንስ ወደ 220 ሺህ ብር ተሰብስቧል። 220 ሺህ ብር ተሰብስቧል። በዚህ ወር ውስጥ ቤቱ ተሰርቶ ይጠናቀቃል የሚለውን ነገር ነው የሚይዘው። ኃላፊው በማከል በወረዳው ውስጥ ሰላምን ለማስጠበቅ የወረዳው መንግስት ከታችኛው እስከ ላይኛው ያለው መዋቅር በጋራ በመሆን የወንጀል መከላከል ስራ ላይ በአጽንኦት እንደሚሰሩም ተናግረዋል። ጌሻ ወረዳ ላይ እኔ በጣም ጌሻ ወረዳ ላይ ወንጀል መከላከል ስራን ተቀናጅቶና ተናቦ መስራት እኔ በጣም ለየት ያለ ወረዳ ነው ብል ማጋነን አለ። ዋና አስተዳዳሪ እና ክፍል ለፊት አስተባባሪ የሚሆን ካቢኔ መንበሩ ከተሰጠው ተልዕኮ ቀበሌ ተሰጥቶ የሚሄደው ተልዕኮ ቅድሚያ የወንጀል መከላከል ስራ ላይ ነው አጽንኦት ሰጥተው እየሰሩ ያሉት። ይሄ አስተባባሪም ፓርቲም ቢሆን መጀመሪያ የተልዕኮ አካል አንደኛ የተልዕኮ አካል አድርጎ ነው ለአመራሩ እየሰጠ ያለውና አመራሩ ደግሞ ታች ታጣቂን በማደራጀት ቀበሌ አመራርን በመደራጀት ምድብተኛ ፖሊስን በማደራጀት ነው ቅድመ ወንጀል መከላከል ስራ ላይ አብሮ እየሰሩ ያሉት። በስተመጨረሻም ኃላፊው በማከል የወንጀል መከላከል ስራን ሁሉም ባለድርሻ አካላት በኃላፊነት ሊወጡ እንደሚገባ አስገንዝበዋል። የተለመደ የወንጀል ቅድመ ወንጀል መከላከል ስራን በአንጻራዊ እዚህ ወረዳ ላይ ማምጣት የምንችለው ሁላችንም ባለድርሻ አካላት የራሳችን ስራ ነው ብለን ስንረባረብ ነው። ይህን ስል ኃላፊነት ተሰጥቶ በቀበሌ ላይ የተመደበው የቀበሌ ምድብተኛ ፖሊስ የራሴ ተልዕኮ ነው። እዚህ ቀበሌ ላይ ህግን የሚያስከብረው የዚህ ቀበሌ ሰላምን የሚያመጣ ይሄ ቀበሌ ህዝብ በሰላም ወጥቶ በሰላም እንዲገባ ማድረግ የምችለው ሙሉ ኃላፊነት ከእግዚአብሔር በታች የተሰጠው የኔ ነው የሚለው የኔነት ስሜት ለፖሊስ ሲኖር፣ ሁለተኛ ይሄን ወረዳ የሚመራ
በየቀበሌ የተመደበ አመራር መጀመሪያ ጸጥታ ላይ ሰላም ላይ የመስራት ስራን ሲሰሩ ነው። ሰላም ከሌለ ማንኛውም ነገር መስራት አይቻልም። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ አርሶ መብላት አይቻልም። ወልዶ ማቀፍ አይቻልም። ወጥቶ መግባት አይቻልምና ለዚህ ሰላም ሁሉም ህብረተሰብ ቅድሚያ ብሰጥ በጣም የተሻለ ነው ሆኖ ከነኝም ይልቅ የቀበሌ አመራሮች ለዚህ ሰላም መኖር ለዚህ ሰላም መጥፋት ዋነኛ ተዋናዊ ናቸው። እነሱ ደግሞ ታች ያለውን አጋዥ ኃይሎችን፣ ታጣቂዎችን፣ ፓትሮል ቅኝቶችን፣ ፖሊሶችን አደራጅተው ሮንዶችን በአሳሳቻ ሰዓት ከዞሩ ከጠበቁ ማታ ማን ነው የሚጠብቀው ማን ነው የማይጠብቀው ካሉ በወረዳችን ላይ ሰላም ማምጣት ቀላል ነው። አሁንም አንጻራዊ ሰላም መጥቷል የሚለው ነው የምናገረው። የባህር በር ጥያቄ ለኢትዮጵያ የቅንጦት ሳይሆን የፍትሃዊ ተጠቃሚነትና የመልማት ጉዳይ ነው ሲሉ በቦንጋ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት ትምህርት ክፍል ኃላፊ ተባባሪ ፕሮፌሰር ያሬድ አያሌው ተናገሩ። ኢትዮጵያ አዳዲስ ሜጋ ፕሮጀክቶችን የማቀድ ማስጀመርና ማጠናቀቅ አቅሟ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። ተባባሪ ፕሮፌሰሩ ዘገባው የባልደረባችን ታደሰ ወልደ ሰንበት ነው። ምህረት ማሞ በቀይ ባህር ጉዳይ ላይ ከከፋ ቴሌቪዥን ጋር ቆይታ ያደረጉት በቦንጋ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር ያሬድ አያሌው በቆይታቸው የባህር በር ለኢትዮጵያ በጂኦፖለቲክስ፣ በኢኮኖሚ፣ በማህበራዊ እንዲሁም በዓለም አቀፍ ደረጃ ያላትን ተሰሚነት ከፍ ለማድረግ ፋይዳው የጎላ መሆኑን ገልጸዋል። ኢትዮጵያ የባህር በር ባለቤት እንደነበረችም ታሪክን ጠቅሰው ተባባሪ ፕሮፌሰሩ ተናግረዋል። ይህም የዓለም አቀፍ ሕግ የሚደግፍ እንደሆነ ተባባሪ ፕሮፌሰር ያሬድ አያሌው ከጣቢያችን ጋር በነበራቸው ቆይታ አብራርተዋል። አክለውም የባህር በር ጥያቄ ለኢትዮጵያ የቅንጦት ሳይሆን የፍትሃዊ ተጠቃሚነትና የህልና ጉዳይ መሆኑንም አስገንዝበዋል። ኢትዮጵያ የባህር በር ተጠቃሚ መሆኗ የወንድማማችና የተጠናከረ ግንኙነት እንዲኖር ያደርጋል እንጂ በሌሎች ሀገራት ላይ የሚያመጣው ተጽዕኖ አንዳችም እንደሌለም አስረድቷል። የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን ያወሱት ተባባሪ ፕሮፌሰሩም ኢትዮጵያ የባህር ተጠቃሚነቷ እንዲረጋገጥ ሁሉም የድርሻውን እንዲወጣ አሳስበዋል። በመጨረሻም ኢትዮጵያ የባህር በርን ለማግኘት 4 ዋና ሂደቶችን ትከተላለች ያሉት ተባባሪ ፕሮፌሰሩ ያሬድ አያሌው የመጀመሪያው በውይይት፣ በሁለተኛ ደረጃ ሰጥቶ በመቀበል፣ በሶስተኛ ደረጃ በዓለም አቀፍ ተጽዕኖ በመፍጠርና በሶስቱ ሂደቶች ካልተሳካ ግን በመጨረሻም ኢትዮጵያ ኃይል ለመጠቀም ትገደዳለች ነው የሚያሉት። ተባባሪ ፕሮፌሰሩ ኢትዮጵያ አሁንም ቢሆን በሰላማዊ መንገድ ጉዳዩን ለማጠናቀቅ የምታደርገውን ጥረት ሁሉም እንዲደግፍና ሌሎች አካላትም ወደ ሰላማዊ መንገድ እንዲመለሱም ጠይቀዋል። መንግስታዊ ያልሆኑ ድርጅቶች በሌማት ትሩፋት ስራ ውስጥ መሳተፋቸው ህብረተሰቡን ተጠቃሚ ከማድረግ በዘለለ ስራውን የበለጠ ስኬታማ እንደሚያደርገው የሳይለም ወረዳ ግብርና አካባቢ ጥበቃ ህብረት ስራ ልማት ጽሕፈት ቤት ገለጸ። በኢትዮ ዌትላንድ የሳይለምና ጌሻ ወረዳ አሳታፊ የደን አስተዳደርና የኑሮ ማሻሻያ ፕሮጀክት በሳይለም ወረዳ ከ1.8 ሚሊዮን ብር በላይ በሆነ ወጪ 600 ዘመናዊ የንብ ቀፎችን በመግዛት ለ65 አርሶ አደሮች ማሰራጨቱን አስታውቋል። ዘገባው የሳይለም ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ጽዮን ታደለ የጽህፈት ቤቱ ምክትል ኃላፊና የእርባታ ዘርፍ ኃላፊው አቶ ነስረዲን አብዱ በሌማት ትሩፋት ስራ በወረዳው ተጨባጭ ውጤት እየመጣ መሆኑን ተናግረው ስራው የበለጠ ውጤታማ እንዲሆን የድጋፍና ክትትል ስራ ተጠናክሮ እንደሚቀጥል ገልጸዋል። በወረዳው መንግስታዊ ባልሆኑ ተቋማት ድጋፍ ከዚህ ቀደም ከተሰራው 300 የንብ ቀፎዎች መካከል 235ቱ ንብ መያዛቸውን የገለጹት ምክትል ኃላፊው ይህም ምርታማነትን ለማሻሻል አይነተኛ ሚና እንዳለው አክለዋል። የሌማት ትሩፋት ስራ የደን ሀብት ባላቸው 13 ቀበሌዎች በበለጠ ሁኔታ እየተሰራ መሆኑን የገለጹት አቶ ነስረዲን 39 የማር መንደሮችን ለመፍጠር ዝግጅት መደረጉን ገልጸዋል። የሳይለም ወረዳ ለግብርና ስራዎች በተለይም ለማር ምርት የበለጠ ምቹ ስነ ምህዳር ያለው መሆኑን የገለጹት ኃላፊው ዘርፉን ውጤታማ ለማድረግ መንግስታዊ ካልሆኑ ድርጅቶች ጋር በመናበብ እየተሰራ መሆኑን አስገንዝበዋል። በኢትዮ ዊትላንድ
ዊትላንድ የሳይለም እና የጌሻ ወረዳ አሳታፊ የደን አስተዳደር የኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ታምሩ አስፋው በበኩላቸው በሳይለም ወረዳ ከሚገኙ 30 ቀበሌዎች በ8ቱ ከንብ እርባታ ስራ ባሻገር በተለያዩ የግብርና ስራዎች የገጠሩን አርሶ አደር ኑሮ ከማሻሻል ባለፈ ለምግብ ዋስትና መረጋገጥ ፕሮጀክታቸው ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ፕሮጀክቱ በሚንቀሳቀስባቸው ቀበሌዎች በማህበር የተደራጁና ኑሯቸውን በደን ላይ ጥገኛ ያደረጉ 2204 አባላት የተፈጥሮ ደንን ከውድመት እየጠበቁ በውስጡ ጣውላ ነክ ያልሆኑ ምርቶችን አምርተው አስተማማኝ የገቢ አቅም መፍጠር እንዲችሉ እየሰሩ መሆናቸውን አክለዋል። አባላቱ በጥምረት የእርሻ ስራ መሰማራት እንዲችልም የሙዝና የአቮካዶ ዘር ማከፋፈላቸውንም አስተባባሪው አውስተዋል። ተለምዷዊ ማርን የማምረት ሂደት ጉልበትን የሚያባክንና ምርታማነቱ እጅግ ዝቅተኛ ነው ያሉት አቶ ታምሩ በሂደቱ በሰውና በንብ ላይ የሚደርሰውን ጉዳት መቀነስን በማለም በሁለት ዙር ከ600 በላይ ዘመናዊ ቀፎዎችን ከ1.8 ሚሊዮን ብር በላይ በሆነ ወጪ በመግዛት ለ65 አርሶ አደሮች ፕሮጀክታቸው መሰራጨቱን አብራርተዋል። ኢትዮ ዊትላንድ የአሳታፊ ደን አስተዳደር ማህበር አባላቱ ለንብ እርባታ የሚሆኑ ዘመናዊ የንብ ማነቢያ ቁሳቁስና ወደ ተግባር የሚያስገባ አስፈላጊ ሙያዊ ስልጠና በመሰጠት ዝግጁ እንዲሆን ማድረጉን አቶ ታምሩ አክለዋል። የማር ሀብት ብዙ መሬትና ጉልበት የማይጠይቅ የስራ ዘርፍ መሆኑን የተናገሩት አስተባባሪው በዘመናዊ መንገድ ንብ በማነብ ብዛትና ጥራት ያለውን የማር ምርት ለገበያ በማቅረብ ኢኮኖሚው ላይ ከፍተኛ አስተዋጽኦ ማበርከት እንደሚገባ አሳስበዋል። ፕሮጀክቱ ከሳይለም ወረዳ ግብርና፣ አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ጋር በመቀናጀት የሴቶችና ወጣቶችን ተጠቃሚነት ይበልጥ ማረጋገጥ በሚቻልበት ሁኔታ ላይ እየሰራ መሆኑን አስተባባሪው አክለዋል። ባለፉት ዓመታት በጎባ ወረዳ ጥቂት ቀበሌዎች የተፈጠሩ አለመግባባቶችና ዝርፊያዎች እልባት እንዲያገኙ በተቀናጀ መንገድ በመሰራቱ ነዋሪዎች ተረጋግተው ወደ ስራ መሰማራታቸውን አስተያየት ሰጪዎች ተናገሩ። ወረዳው የአርብቶ አደር አካባቢ ከመሆኑ ጋር ተያይዞ ለጋብቻ ጥሎች ለመስጠት የከብት ዝርፊያና ጠጥቶ መጎዳዳት አልፎ አልፎ ሲፈጠር እንደነበርም ተናግረዋል። የወረዳው ፖሊስ ጽሕፈት ቤት አዛዥ ተወካይ ሳጅን ታምራት ተረፈ ባለፉት ዓመታት በአርብቶ አደር አካባቢዎች የሚታዩ ግጭቶች በየደረጃው በሚገኙ አካላት በተከናወኑ የወንጀል መከላከል ስራዎች እየቀነሱ መምጣታቸውን ገልጸዋል። የወረዳው ፖሊስ ከክልሉ ልዩ ኃይል ጋር በመቀናጀት እያደረገ ባለው የወንጀል መከላከል እንቅስቃሴ ከዚህ ቀደም የሚስተዋሉ ስጋቶች ከጊዜ ወደ ጊዜ እየቀነሱ መምጣታቸውንም ጠቁመዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። አርሶ አደሩ የሻይ ችግኞችን በመትከል ኢኮኖሚያዊ ተጠቃሚ እንዲሆን እየተሰራ መሆኑን በከፋ ዞን የገዋታ ወረዳ አስተዳደር ገለጸ። የወረዳው ዋና አስተዳዳሪ አቶ አርጋው ኃይሌ የተሳተፉበት ቡድን በወረዳው የሚገኘውን ቦጊንዳ የሻይ ችግኝ ጣቢያ ጎብኝቷል። የወረዳው ዋና አስተዳዳሪ አቶ አርጋው ኃይሌ የሻይ ልማት ስራን ማስፋፋቱ ተጠናክሮ መቀጠሉን ገልጸው በቦጊንዳ ቀበሌ የተዘጋጀ ያለው ለዚህ አንዱ ማሳያ ነው ብለዋል። የችግኝ ልማት ጣቢያው በክልሉ የሚገኘውን የሻይ ተክል እጥረት ለማገዝ የተቋቋመ መሆኑን የገለጹት አቶ አርጋው የወረዳው አስተዳደር የቅርብ ድጋፍና ክትትል እያደረገ መሆኑንም አስረድተዋል። የዞኑ ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ የቦጊንዳ ችግኝ ጣቢያ ለ63 ሴቶች ጊዜያዊ የስራ ዕድል መፍጠሩን ገልጸው ተግባሩ የዞኑን የሻይ ልማት ሽፋን ከፍ እንደሚያደርገው አስረድተዋል። በወረዳው የአርኤልኤልፒ 2 ዘላቂ የመሬት አያያዝ ፕሮግራም አስተባባሪ አቶ ፍቃዱ ዘውዴ ፕሮጀክቱ በወረዳው ማሻማሎ፣ ጭሪና ቦጊንዳ ችግኝ ጣቢያዎች ፍራፍሬ፣ ቡናና ሻይ ችግኝ በማፍላት እንዲሁም 14 የአሳ ፖንድ በማዘጋጀት ለአርሶ አደሩ የማሰራጨት ስራ መሰራቱን ተናግረዋል። በወረዳው የቦጊንዳ ቀበሌ የሰብል ባለሙያ አቶ ማሙሽ ገብሬ የሻይ ችግኝ ተከላ ከዚህ ቀደም በነበረው ጊዜ ያልተለመደ መሆኑን ገልጸዋል። የቦጊንዳ የሻይ ችግኝ ጣቢያ ለ2018 ዓ.ም በወረዳው ለተለያዩ አካባቢዎች ለሚገኙ አርሶ አደሮች የሚሰራጭ የሻይ ችግኝ የማዘጋጀት ስራ እየተከናወነ እንደሚገኝም አስረድተዋል። በገዋታ ወረዳ 400 ሺህ የሻይ ችግኝ ለማዘጋጀት ታቅዶ እስካሁን ባለው ከ500 ሺህ በላይ ችግኝ መዘጋጀቱንም ገልጸዋል። ወይዘሮ ስንቅነሽ ጌታቸውና በላይነሽ ፈረደ በችግኝ ጣቢያው የስራ ዕድል ተፈጥሮላቸው ገቢ ከማግኘት ባለፈ የሻይ ችግኝ ማፍላት ልምድ እየቀሰሙ መሆኑን ተናግረዋል። በጉብኝቱ ሌሎች ጉዳዩ የሚመለከታቸው አካላት መገኘታቸውን የዘገበው በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ጣቢያ ነው።
ለትምህርት ጥራት መረጋገጥና የተማሪዎች ውጤት መሻሻል የመምህራንን አቅም መገንባትና ተነሳሽነትን መጨመር ላይ መስራት አስፈላጊ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ገለጸ። ጥራት ያለውን ትምህርት ለሕፃናት ለማድረስ በመምህራን አቅም ግንባታ ዘርፍ አበረታች ተግባራት እየተከናወኑ መሆኑንም የቢሮው ምክትል ኃላፊና የመምህራን ትምህርት ልማት አመራር ዘርፍ ኃላፊ አቶ ማርቆስ ቡልቻ ተናግረዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ተጨማሪውን ተከታትለን እንመለስ። የትምህርት ጥራት መረጋገጥና የተማሪዎች ውጤት መሻሻል ሲታሰብ የመምህራን አቅምና ተነሳሽነት ትልቅ ቦታ እንደሚይዝ ያነሱት አቶ ማርቆስ በአገር ደረጃ የመምህራንን አቅም ጥራትና ተነሳሽነት ለማሻሻል የሁለተኛ ደረጃ መምህራንና የትምህርት ቤት አመራርን አቅም ለመገንባት በሁለት ክረምት ለ120 ሰዓት በሚያስተምሩት የትምህርት አይነትና በስነ ዘዴ ዙሪያ የአቅም ግንባታ ስልጠና መሰጠቱን ጠቅሰዋል። በ2016 ዓመተ ምህረት ክረምት የአቅም ግንባታ ስልጠና ወስደው የሙያ ብቃት ምዘና ፈተና ከወሰዱ መካከል አጥጋቢና ከዚያ በላይ ውጤት ያመጡ መምህራን ቁጥር ካለፈው ዓመት ጋር ሲነጻጸር መጨመሩን አንስተው በ2017 ዓመተ ምህረት ክረምቱን ስልጠና የወሰዱት በዚህ ዓመት እንደሚፈተኑና የተሻለ ውጤት እንደሚጠበቅ ተናግረዋል። ይዘትን ጠንቅቆ ከመረዳትና ሕፃናትን የማስተማሪያ ስነ ዘዴ በአግባቡ ተረድቶ ከማስተማር አንጻር በአንደኛ ደረጃ መምህራን አቅም ላይ የሚታየውን ጉድለት ለመሸፈን በክልል ደረጃ ጠቅልል ያለ የትምህርት ይዘት በማዘጋጀትና ስነ ዘዴ ላይ ከዩኒቨርሲቲዎችና የቦንጋ ትምህርት ኮሌጅ ጋር በመቀናጀት ዝግጅት ላይ መሆኑን አክለዋል። ተከታታይ የሙያ ማሻሻያ መምህራን በስራ ላይ ያሉ አቅማቸውን ለማሻሻል ሚናው ከፍተኛ መሆኑን በማስታወስ ከክትትልና ድጋፍ ማነስና ለስራው ዋጋና ትኩረት ሰጥቶ ከመምራት አንጻር ጉድለት መታየቱንም ጠቁመዋል። ይህን ለመቅረፍ ተከታታይ የሙያ ማሻሻያ ስራ በእቅድ እየተሰራ መሆኑን በማንሳት መምህራን በሚያስተምሩት የትምህርት ስነ ዘዴ ምዘና እንዲሁም የክፍል ውስጥ የመማር ማስተማር ሂደትን ከመምራት ሙያውን በተከታታይነት ለማሻሻል በዚህ ዓመት በልዩ ሁኔታ አቅደው እንዲሰሩ መደረጉን ጨምረው ገልጸዋል። በተለያየ ምክንያት ከሙያ ዘርፉ የሚወጡ መምህራንን ከመተካትና እጥረት ባለባቸው አካባቢዎች ለመሙላት አዳዲስ እጩ መምህራንን መልምሎ ከማሰልጠን አንጻር 800 መምህራንን ከቦንጋ ትምህርት ኮሌጅ ጋር በተለያዩ የትምህርት አይነት ለማሰልጠን ዝግጅት መጠናቀቁን አቶ ማርቆስ ገልጸዋል። ከነዚህም እጩ መምህራን 60 በመቶ በዲፕሎማ ሲሆን 40 በመቶ በቅድመ አንደኛ ደረጃ ስልጠና እንደሚሰጣቸው በመግለጽ በአርብቶ አደር አካባቢ ያለውን የመምህራን እጥረት ለመቅረፍ ከተሰጠው ኮታ በተጨማሪ ለ100 ሰልጣኞች በልዩ ሁኔታ የትምህርት ዕድል እንደተሰጣቸው ተናግረዋል። ለመምህራን በተለያዩ ዘርፎች የሚሰጠው የአቅም ማጎልበቻ ስልጠና በክልሉ ብቻ የሚሰጥ ሳይሆን በዞን በወረዳ ብሎም በትምህርት ቤት ደረጃ የሚሰጠው ድጋፍና ክትትል ተጠናክሮ እንደሚቀጥል አንስተዋል። በአጠቃላይ የትምህርት ጥራትና የተማሪ ባህሪ መሻሻል ሲታሰብ የመምህራን ተነሳሽነትና ለሙያው ያለው ፍቅር ቁልፍ ሚና እንደሚጫወት የጠቆሙት አቶ ማርቆስ ለትውልድ ቀረጻና ለሀገር እድገት ትምህርት ከሚያበረክተው አስተዋጽኦ አንጻር ዘርፉን ውጤታማ ለማድረግ ሁሉም የባለድርሻ አካላት በመምህራን ልማት ላይ የድርሻቸውን እንዲወጡ አሳስበዋል። በየደረጃው ያለውን የመምህራን የመልካም አስተዳደር ጥያቄን ለመፍታት በጥናትና በውይይቱ መለየቱን ያስታወሱት ምክትል የቢሮ ኃላፊው በከተሞች የቤት መስሪያ ቦታና በገጠር ቤትን ከማመቻቸት አንጻር በትኩረትና በቅንጅት እየተሰራ መሆኑን አንስተዋል። በከተማ በህብረት ስራ በማደራጀት በሊዝ መነሻ ዋጋ መሬት የሚቀርብበት ሂደት ላይ በየደረጃው ካሉት ዞኖችና የከተማ አስተዳደሮች የባለድርሻ አካላት ጋር ውል በመፈራረም መሬት ያገኙ መኖራቸውን የተናገሩት አቶ ማርቆስ በገጠር በህብረተሰቡ ተሳትፎ የነባር ቤት እድሳትና አዲስ ቤቶች እንዲገነቡ በእቅድ እየተሰራ መሆኑንም ጨምረው አንስተዋል። የደሞዝና ደረጃ እድገት ጉዳይን በሚመለከት አብዛኛው በተሰራው ስራ መፈታቱን በማንሳት በተወሰኑ ቦታዎች ያለውን ውዝፍ የደረጃ እድገት ክፍያ ከአዲሱ የደሞዝ ጭማሪ አስቀድሞ እንዲፈታ አቅጣጫ ተቀምጦ እየተሰራበት መሆኑን አብራርተዋል። ከሀብት ውስንነት የተነሳ በአንዳንድ አካባቢዎች የሚታየው የደሞዝ መዘግየት በተደረገው ድጋፍና ክትትል እንዲሁም ምክክር እየተቀረፈ መምጣቱን፣ የዝውውርና መሰል ጉዳዮች በቅርበት እየተፈቱ መሆኑንም አንስተዋል። የኢትዮጵያ መገናኛ ብዙሃን ሀገራዊ መግባባትን የሚፈጥሩ አጀንዳዎች ላይ በማተኮር ለብሔራዊ ጥቅም መከበር ቅድሚያ ሊሰጡ እንደሚገባ የዘርፉ ምሁራን ገለጹ። አስተያየት ሰጪዎቹ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ነው መገናኛ ብዙሃን በዜጎች መካከል ሀገራዊ መግባባትን የመፍጠር ሙያዊ ኃላፊነት እንዳለባቸው የተናገሩት። ጽዮን ታደለ መገናኛ ብዙሃን የሚያመነጯቸው መረጃዎች ግንዛቤን በመፍጠር የሀገር ገጽታን በመገንባት እቅድና ፖሊሲዎችን በማስተዋወቅ ለሀገር ሁለንተናዊ እድገትና ብሔራዊ ጥቅም መጠበቅ ቁልፍ ሚና አላቸው። በዜጎች መካከል የሚንጸባረቁ በብዝሃነት ላይ የተመሰረቱ እሳቢዎች የሚስተናገዱበትን አጀንዳ በመቅረጽም አሰባሳቢ ትርክት ግንባታን በማስተጋባት ብሔራዊ መግባባትን የሚፈጥሩ ወሳኝ መሳሪያዎች ናቸው። የሀገርን ብሔራዊ ጥቅም በማስጠበቅ ሀገራዊ መግባባትን ለማጠናከር የመገናኛ ብዙሃን ሙያዊ ስነ ምግባርና ኃላፊነት
መሰረት ለዘላቂ እድገትና የዲሞክራሲ ስርዓት ግንባታ ጉልህ አስተዋጽኦ ያበረክታሉ። አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የዘርፉ ምሁራንም መገናኛ ብዙሃን በዜጎች መካከል ሀገራዊ መግባባትን በመፍጠር የኢትዮጵያ ብሔራዊ ጥቅም የማስጠበቅ ሙያዊ ኃላፊነት እንዳለባቸው ገልጸዋል። በአዲስ አበባ ዩኒቨርሲቲ የሚዲያና ኮሙኒኬሽን ትምህርት ቤት መምህር ዶክተር ኃይሌ ጊዮርጊስ ማሞ የየትኛውም ዓለም መገናኛ ብዙሃን የሚሰራው ለተመሰረተበት ሀገራዊ ብሔራዊ ጥቅም መጠበቅ ነው ብለዋል። በኢትዮጵያ ጉዳይ መረጃዎችን የሚያመነጩ መገናኛ ብዙሃንም ዜጎችን የሚያቀራርቡ ጉዳዮች ላይ በማተኮር ለሀገር እድገት መፋጠን አቅም የሚሆኑ ዘርፎች ላይ መስራት እንደሚኖርባቸው መክረዋል። በዚህም መገናኛ ብዙሃን የኢትዮጵያ ብሔራዊ ጥቅምና ፍላጎትን የሚያስከብሩ አጀንዳዎችን በመቅረጽ ለዜጎቹ ሁለንተናዊ ትስስር በከፍተኛ ኃላፊነት ሊሰሩ እንደሚገባ አስገንዝበዋል። ህዝብና መንግስትን በማቀራረብ የሀገርን እድገት ፖሊሲ በማስተዋወቅ የትግበራ ሂደታቸው ለዜጎች ህይወት ሁለንተናዊ ለውጥ መዋሉን ተከትሎ የማረጋገጥ ስራ ማከናወን እንደሚጠበቅም አንስተዋል። በዜጎች መካከል ሀገራዊ መግባባትን በማጠናከር መንግስት ለብሔራዊ ግዙፍ የልማት ፕሮጀክቶች ስኬት ደህንነትን ለመቀነስ የሚኖራቸውን ጉልህ ፋይዳ ማሳየት እንደሚጠበቅበት አስረድተዋል። በተለይም የኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ የቀይ ባህር ባለቤትነት ብሔራዊ ጥቅም ላይ ምክንያታዊ ዘገባዎችን ማስተጋባት እንደሚያስፈልግ አብራርተዋል። በሰመራ ዩኒቨርሲቲ የህዝብ ግንኙነት ስራ አስፈጻሚና የጋዜጠኝነት ትምህርት ክፍል መምህር መሐመድ አህመድ ኢትዮጵያውያን በብሔራዊ ጥቅምና ሀገራዊ ፍላጎቶች ላይ ልዩነት ሊኖር አይገባም ብለዋል። የኢትዮጵያውያን የአንድነት አሻራ ያረፈበት የታላቁ የኢትዮጵያ ህዳሴ ግድብ ስኬትም ብሔራዊ መግባባትን በመፍጠር አሳሳቢ ትርክት መገንቢያ ግዙፍ ብሔራዊና አህጉራዊ ፕሮጀክት መሆኑን ገልጸዋል። የኢትዮጵያ ብሔራዊ ጥቅም መሰረት የሆነው የባህር በር ባለቤትነት ጥያቄም የዜጎች የጋራ ብሔራዊ አጀንዳ መሆኑን አስገንዝበዋል። በሁሉም የመገናኛ ብዙሃን አማራጮች መረጃዎችን የሚያመነጩና የሚያሰራጩ ዜጎችም ሀገራዊ መግባባትና ብሔራዊ ጥቅምን የሚያስጠብቁ የልማት አጀንዳዎች ላይ በትኩረት ሊሰሩ እንደሚገባ መክረዋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራሁ አብሬያቸው የቆየሁት ክፍሌ አለሙ ነኝ። ቀሪ ጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።